ሰላም ቤተሰቦች እንዴት ናችሁ? ዛይሎስ ዲጂታል እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ የመጣሁት እንግዲህ ቱካፕቻ የሚባል ፕላትፎርም አለ። እዛ ፕላትፎርም ላይ እንዴት ካፕቻዎችን ሶልቭ እያደረግን መኒ ሜክ ማድረግ እንደምንችል አሳያችኋለሁ። ቀጥታ ወደ ቪዲዮ እንግባ። እዚህ ጋር አንድ ማለት የምፈልገው ነገር ምንድነው፣ ወደ ቪዲዮ ከመግባታችን በፊት ፕሊዝ ሰብስክራይብ አድርጉት ቻናሉን። ቪዲዮውን ከመጀመራችሁ በፊት ላይክ አድርጉት፣ ኮሜንት ስጡበት። ምንም አይነት ያልገባችሁ ነገር ካለ ኦር ደግሞ ሞር ኢላቦሬት ኦር ደግሞ እንዲብራራ የምትፈልጉት ነገር ካለ ፕሊዝ ኮሜንት ላይ አስቀምጡልን። ከዚህ በፊት የተለያዩ ወደ አይ ቲንክ ወደ 1-4-5 የሚደርሱ ቪዲዮዎች ሰርቻለሁ። እያንዳንዱን ግቡና ቼክ አድርጓቸው። የምር የምትጠቀሙባቸው ቪዲዮዎች ናቸው። እያንዳንዳቸው ቪዲዮዎች ጊዜው ስጄ የሰራኋቸው ናቸው። ስለዚህ ገብታችሁ ቼክ አድርጓቸው። እያንዳንዱን ነገር በተለይ ላይቭ ማረገውን ነገር ምንም ሚስ ሳታረጉ የምትሰሩ ከሆነ ትጠቀሙበታላችሁ። ስለዚህ እነሱን ቪዲዮ ቼክ አድርጓቸው፣ ሰብስክራይብ አድርጉ፣ ላይክ አድርጉ። እንግዲህ በቀጣይ በተለያዩ ቪዲዮዎች በየ3 ቀኑ ካልቻልኩም ሌላም ስራ ስላለኝ እንግዲህ በየሳምንቱ መጥቼ ያለውን ነገር እንግዲህ የማውቀውን ነገር አካፍላችኋለሁ ማለት ነው። ስለዚህ ሰብስክራይብ አድርጉት። ከማየታችሁ በፊት ቪዲዮ እንደጀመራችሁ ሰብስክራይብ አድርጉት፣ ላይክ አድርጉት። አሁን ቀጥታ ወደ ቪዲዮ እንግባ። እሺ አሁን ቀጥታ እንግዲህ ወደ ቪዲዮ እንግባ። እዚህ ጋር እንግዲህ ስክሪን ላይ እንደምታዩት ቱካፕቻ ብላችሁ ሰርች ታደርጋላችሁ። ከዛ እንግዲህ አሁን ይመጣላችሁን መጀመሪያ ላይ የምታዩትን ሊንክ አንድ ጊዜ ክሊክ ታደርጋላችሁ። ሶ እንግዲህ ይሄ ፔጃቸው ይሄንን ይመስላል። እንግዲህ ሆም ፔጃቸው ማለት ነው። ሶ እዚህ ጋር የምታያቸው ነገሮች በሙሉ ቢዝነሱ እንዴት እንደሚሰራ ክሊርሊ ታዩበታላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ለምሳሌ ሃው ቱ ሶልቭ የሚል አለ፣ ዴሞ የሚል አለ፣ ፕራይስ ፐር 1000 ወይም ደግሞ 1000 በሰራችሁ ቁጥር ከ1 እስከ 2.9 ኦልሞስት እንግዲህ $3 ማለት ነው። በትንሹ እንግዲህ $1 ታገኛላችሁ። ሶልቪንግ ስፒድ የሚባል ነገር አለ። ይሄ ማለት ነው የሚሰጣችሁ ጊዜ ያቺን ነገር ሶልቭ ለማድረግ። ካፕቻ ቀላል ነገር ነው፣ ወዲያው የምትሞሉት ነገር ነው። አንዳንዴ በ1 ሰከንድም ወዲያው ልትሞሉት ትችላላችሁ። በተለይ እንደዚህ የኢሜጅ ነገር ከሆነ ማለት ነው። ኢዝሊ ሰዎች አንደርስታንድ ያደርጉታል ተብሎ ስለሚጠበቅ ነው ሰከንዱ እንደዚህ የሚሰጠው። ግን ትንሹ እንደዛ ነው። ትልቅና ውስብስብ ካፕቻ ሲሆን ደግሞ በዛው ልክ ሰከንዱ እየጨመረ ይሄዳል ማለት ነው። እዚህ ጋር እንደምታዩት እንግዲህ ሳይን አፕ ፔጅ አለ። ሳይን አፕ ፔጁን ክሊክ ታደርጋላችሁ። እዚህ ላይ እንግዲህ እንደምታዩት አካውንታችሁን ክሬት ታደርጋላችሁ ማለት ነው። ኢሜይል ወይም ደግሞ ፓስወርድ አስገብታችሁ አካውንት ክሬት ማድረግ ትችላላችሁ። ወር ደግሞ ከታች እንደምታዩት ሳይን አፕ ዊዝ ጉግል የሚላለ እሱን በቀጥታ ክሊክ በማድረግ ብቻ ቀጥታ አካውንታችሁን ክሬት ማድረግ ትችላላችሁ ማለት ነው። ያው በጉግል አካውንታችሁ ወር ደግሞ በሌላ በራሳችሁ አካውንት ክሬት ማድረግ የምትፈልጉም ከሆነ ምንም ችግር የለውም። እሱን በራሳችሁ ኢሜይል እና ፓስወርድ አስገብታችሁ ቀጥታ አይ አግሪ ቱ ዘ ተርምስ ኦፍ ሰርቪስ የሚለውን ክሊክ አድርጋችሁ ከታች ክሬት ኮንቲኒው የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ኦኬ ይሄኛው ምንድነው ቅድም ያልኳችሁ የካፕቻ ይሄ ነው በዋነኝነት እነዚህ ነገር ነው ሶልቭ የምታደርጉት። ስለዚህ እነዚህ ነገሮች እያያችሁ እንግዲህ ክሊክ ካደረጋችሁ በኋላ ኮንፊርም የሚላለ እሱን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር ያለን ያለው ምንድነው እንግዲህ ኢሜይላችሁ ላይ ኮድ ልክ ያለው ነው የሚለው ቬሪፊኬሽን ኮድ ማለት ነው። እሱን ኮድ ሄዳችሁ እንግዲህ የት ነው የምታገኙት? ያው ኢሜይላችሁ ውስጥ ገብታችሁ እሱን ኮድ ቀጥታ ከኢሜይላችሁ ላይ ኮፒ ፔስት ብላችሁ ታመጣላችሁ። ኮፒ ብላችሁ እዚህኛው ፔጅ ላይ ፔስት ልታላችሁ። ስለዚህ ያው እንደምታዩት እንግዲህ ያው ይልኩልናል ኮዱን እንደምታዩት ማለት ነው። እቺኛዋን ኮድ እንግዲህ ኮፒ አድርገን እዚህኛው ፔጅ ላይ መተን ፔስት እንለዋለን። በራሱ ጊዜ ያው ቬሪፋይ ያደርግልናል። እዚህ ጋር ምንድነው አንድ መነግራችሁ ነገር እዚህ ላይ አይ አም ወርከር የሚላለ ከስተመር የሚላለ እኛ እንደ ወርከር ወይም ደግሞ ሰራተኞች ነን እዚህ
ላይ የምንሰራው ወይም ደግሞ ቀጣሪዎች አይደለንም፣ ከስተመር አይደለንም። ስለዚህ ምንድነው የሚለው I want to earn money by entering text from the image and withdraw my earning to my one online wallet ነው የሚለው። ስለዚህ እኛ የምንነካው ይሄኛውን I am worker የሚለው ማለት ነው። I am customer የሚለው ለቀጣሪዎች ነው። ስለዚህ ኔክስት የሚላለ I am worker የሚለው ስል ማለት ነው። ስለዚህ እሱኛውን ክሊክ ወይም ደግሞ ኔክስት ትሉታላችሁ ማለት ነው። ትክክለኛ ወርከር መሆናችሁን አረጋግጦለት። ስለዚህ በዛ መልኩ ነው የሚሰራው ማለት ነው። እዚህ ጋር እንደምታዩት እንግዲህ ዳሽቦርዳችን ይሄን ይመስላል። ዜሮ ምንም አይነት ስራ እየሰራን ስላልሆነ 0 ይላል ባላንሳችን ማለት ነው። ስራ ስንሰራ እየጨመረ ነው የሚሄደው። ከዛ ይሄን የሰራነውን ደግሞ እንዴት ነው የምናወጣው ምናምን የሚሉትን ነገሮች ደግሞ አሁን በቀጣይ ያሳያቸዋለሁ ማለት ነው። ስለዚህ ዳሽቦርዱ ይሄንን አይነት ፔጅ እንግዲህ በዋነኝነት የያዘ ነው። ስለዚህ ቀጥታ ስታርት ወርክ የሚላለ እሱን አንድ ጊዜ ክሊክ ታደርጋላችሁ። ስለዚህ ሳምፕሉን ላሳያችሁና እንዴት እንደሚሰራ በራሳችሁ ደግሞ እያሰፋችሁት በቀን ከሚጠበቅባችሁ የካፕቻ በላይ እየወሰዳችሁ እንግዲህ በራሳችሁ ገንዘባችሁን የምትጨምርበት ሁኔታ ነው ያለው። ስለዚህ እዚህ ጋር እንደምታዩት እንግዲህ እንዴት ካፕቻዎችን ሶልቭ እያደረጋችሁ እንደምትሰሩ አሳያችኋለሁ ማለት ነው። እንደ ኤግዛምፕል ወይም ደግሞ እንደ ሳምፕል ነው ማሳያችሁ፣ ምክንያቱም በጣም ጊዜ የሚወስድ ነገር ነው። እናንተም ቁጭ ከምትሉ አንዳንዴ በተለይ ፊልም አሁን ክረምት ላይ ከምታበዙ እንደዚህ አይነት ነገሮችን እያደረጋችሁ የኪስ ገንዘብ ማግኘት ትችላላችሁ። አሁን ለምሳሌ እዚህ ጋር ቀላል ነው። ይሄንን መልሶ መድገም ነው፣ ካፕቻውን መጻፍ ነው እዚህ ጋር እንደምታዩት። ከዛ ሴንድ ኦር ደግሞ ኢንተር ትሉታላችሁ፣ በራሱ ያሳልፍልናል ማለት ነው። እዚህ ጋር እንደምታዩት እንግዲህ ይሄንን መጻፍ ነው። ካፕቻ ማለት ይሄ ነው። ግን ሁሉም ካፕቻ እንደዚህ ነው ማለት አይደለም። የኢሜጅ ካፕቻ ይኖረዋል፣ አንዳንዴ የቁጥር ካፕቻ ሊኖረው ይችላል። ስለዚህ እነሱን ነገሮች እንግዲህ በራሳችሁ ቼክ እያደረጋችሁ የምትሞሏቸው ነገሮች ናቸው። በጣም ቀላል ስራ ነው። ብዙም የሚከብድም ነገር አይደለም። አንዳንዴ የማታውቋቸው ቃላቶች ሲመጡ በተለይ እንደዚህ አንዳንዴ የራሽያ ይመጣል፣ የቻይኒኛም ሊመጣ ይችላል። እንደዚህ ሲሆን እንግዲህ ካኖት ሶልቭ የምትለው እዚህ ጋር በብሉ በተን ያለችው አልት ኪው ነክታችሁ እሱን እንግዲህ ማረግ ትችላላችሁ ማለት ነው። ስለዚህ ይሄ በጣም ቀላል ስራ ነው። እንደ መተዳደሪያ ገንዘብ ያው ባትጠቀሙበትም ለኪስ ይጠቅማል። ምክንያቱም አሁን በኋላ አሳያቸዋለሁ ፔአውቱ እንደሞ የምታወጡበት መንገድ እንግዲህ በጣም ቀላል ነው። ገንዘቡን ፔፓልም አያስፈልጋችሁ፣ ሞርሌ ላይ የተለየ ነገር አያስፈልጋችሁ። የተለያዩ ፔአውቶች አሉ። በተለይ ኢትዮጵያ ውስጥ አሁን ፒቱፒ ያው ባይናንስ ተዘግቶ ብዙ ስራዎችን አበላሽቶብናል። በርግጥ ግን ሌሎች አማራጮች አሉ። እነሱን አማራጮች እንጠቀማለን። ስለዚህ ዋናው የዩኤስዲው እናንተ ጋር ከገባ ችግር የለውም ለማውጣት። ስለዚህ እዚህ ጋር እንግዲህ ፔጁ ይሄንን ይመስላል ማለት ነው። ስለዚህ ስራዎች እንደዚህ እያደረጋችሁ መስራት ትችላላችሁ በቀላሉ። ፔአውት የምለው ለምሳሌ ነክቼ ላሳያችሁ አንድ ጊዜ። እዚህ ጋር እንደምታዩት ፔአውት ለመጠየቅ ሚኒመም እንግዲህ 50 መሆን አለበት። 50 ሳንቲም በትንሹ 50 ሳንቲም ማውጣት ትችላላችሁ። ለምሳሌ እዚህ ጋር ቼንጅ ዋሌት ላይ ላሳያችሁ አንድ ነገር። እዚህ ጋር የምታያቸው እንግዲህ በሙሉ አማራጮች ናቸው። ዋሌት ነው፣ ምንም አይነት ፔፓል አካውንት አይፈልግም። ኢቭን የፓዮኒር ራሱ አይፈልግም። አብዛኛው እንደምታዩት እዚህ ጋር የክሪፕቶ ዋሌቶች ናቸው። USDT TRC20 አለ። ሚኒመም ዊዝድሮ እዚህ ጋር እንደምታዩት $100 ቢያንስ $100 መስራት አለባችሁ። ይሄ $100 በእርግጠኝነት ነው የምናገራችሁ፣ በወር ውስጥ ብትሰሩ በቀን ውስጥ 1 ሰዓት 2 ሰዓት ሰጣችሁት ይሄን ነገር ብትሰሩ በወር $100 ታገኛላችሁ። በእርግጠኝነት ነው ነገራችሁ ማለት ነው። እንደምታዩት ፊዩ 0 ነው። ምንም አይነት የሚቆርጥባችሁ ነገር የለም። ኢቭን ቶን እንግዲህ በቴሌግራም ዋሌታችሁ ክሬት የምታደርጉት ነገር ነው። አከፋፈቱ የምትፈልጉ ሰዎች ኮሜንት ላይ አሳውቁኝ። ቀጣይ ቪዲዮ ላይ የቶን እንዴት አከፋፈት ቴሌግራም ዋሌት ማለት ነው እንዴት ቴሌግራም ዋሌት ከፍታችሁ የቶን አካውንት ክሬት እንዴት እንደምታደርጉ አሳያችኋለሁ። የቶን ዋሌት ማለት ነው። ቶን ዋሌት አድሬሳችሁ እዚህ ጋር እንደምታዩት አንድሮይድ አርን ኦን ሞባይል የሚል ነገር አለ። ይሄ ማለት ምን ማለት ነው? አሁን ለምሳሌ እኔ ለማሳየት አጠገቤ ፒሲ ስላለ በፒሲ ያሳየኋችሁ እንጂ ሞር ብትሰሩት በስልክ አሪፍ ነው። ለምንድን ነው አሪፍ የሚሆነው? አንደኛ ሴኪር ይሆናል፣ ሁለተኛ ፈጣን ነው የሚሆነው።
ስለዚህ የስልክ አፕሊኬሽን አላቸው። ቱ ካፕቻ ብላችሁ ፕሌይ ስቶራችሁ ላይ ሰርች ብታደርጉ ይመጣላችኋል ማለት ነው። ስለዚህ እሱን ነገር አስቡበት። ዌብሳይት ላይ ብራውዘር ላይ ከምትጠቀሙት በስልካችሁ ብትጠቀሙት አንደኛ የፋይናንስ የገንዘብ ጉዳይ ስለሆነ ሴኪር ይሆናል። ዝም ብላችሁ ብራውዘር ላይ አትጠቀሙበት። ይህን ለማሳየት ስለሆነ ነው እኔ እንደዚህ ተጠቀምኩት። ስለዚህ ቀጥታ ያው ሳይን አፕ ባረጋችሁበት መንገድ እዚህ ጋር ስልክም ላይ ይሄ ነው የሚሰራው። አዲስ ነገር አይኖረው። መልሳችሁ ይህንን ነገር አሁን ያሳየዋቸውን ነገር መድገም ነው። ስለዚህ እዚህ ጋር እንደምታዩት ፋይናንስ የሚለው ላይ እንግዲህ ገንዘባችሁ እየጨመረ ይሄዳል። እሱን በዩኤስዲቲ መውጣት ትችላላችሁ። በወር $100 ትሰራላችሁ። በዚህ ግን በቀን ቢያንስ 2 ሰዓት መስጠት አለባችሁ። ካፕቻዎቹን እየደጋገማችሁ $1 ጀምሮ ነው የሚሰራው። ኢሜጅ ሲሆን ደግሞ ከፍ ይላል። ኢሜጅ ካፕቻ ከሆነ ደግሞ ለምሳሌ በትንሹ $2 የሚጀምር ስራ አለ። ቅድም እንዳሳየኋችሁ $3 የሚጀምር ስራ አለ። ስለዚህ እሱን ነገር በደንብ ጊዜ ሰጣችሁ እንድትሰሩት አደራ እላለሁ። በጣም አመሰግናለሁ። ቪዲዮውን የጨረሳችሁ ስለምታዩት አመሰግናለሁ። እንዳልኳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። በአዳዲስ ቪዲዮዎች ቀጣይ ላይ እንግዲህ እንመጣለን። ቻው።